ሚካኤልን ስለምወድ እኔ አልደራደርም። ሚካኤል የማይል ሰው ካለ አስወጣለሁ ዛሬ። ሚካኤል አትሉ? ደግ ነው በሉ እስቲ ስለ ደግነቱ በደንብ አክብሩታ። ሚካኤል ባለበት ጠላት ይሸሻል። ሚካኤል ባለበት ሊያዋርድ የተዘጋጀ ጠላት ይዋረዳል። አሁንም በህይወታችሁ እየፈተናችሁ ያስቸገራችሁን ጥንት ጠላት ዲያብሎስን ይሄ መልአክ ያሳርፍላችሁ። ደግ ነው ሚካኤል። እስቲ ደግ ነው በሉኝ። እስቲ በደንብ ደግ ነው ሚካኤል በሉኝ። ሚካኤል የዋህ ነው። ሚካኤል ደግ ነው። ሚካኤል አዛኝ ነው። አያችሁ፣ እንኳን አደረሳችሁ። እዚህ የደረሳችሁ እግዚአብሔርን አመስግኑት። የተፈጠርንበት ዓላማ እግዚአብሔር ይመስገን ብለን ክብሩን እንድንወርስ ነውና ከዚህ ያላጎደለን አምላካችን የበደላችንንና የኃጢአታችንን መብዛት በፊቱም ያሳየነውን የምግባር ጉድለት ሳይመለከት ከማያልቅ ልግስናው ከማይጓደል ቸርነቱ እድሜ የሰጠን ርትዕት በሆነችው በቀደመች ፍኖት በአባቶቻችን እግር ስር ያስቀመጠን አማኑኤል ምስጢር ገልጦ የረቀቀውን አጉልቶ የራቀውን አቅርቦ ለወዳጆቹ የተሰወረውን መግለጥ ያውቅበታልና በዚህ የትምህርት ክፍል ውስጥ ጌታ መንፈስ ቅዱስ እንደሚገባን ሁላችንንም ያስተምረን። ማን ያስተምረን? መናፍስት ያመጡትን የጎርፉን ፈሳሽነት ጸጥ ያደረክልን ከጥፋት አድነ የሕይወት ወደብ የሆንከን የዘላለም ድነት መሸሻ ያለበት በባህር የተጨነቁትን የምታድን መድኃኔዓለም በዚህ ጉባኤ የተጨነቁ ልጆችን አረጋጋል። መድኃኔዓለም ሆይ በዚህ ጉባኤ መልስ አልባ የሆነ ጥያቄ ውስጥ ያሉ ለብቻቸው እየተነጋገሩ ጥያቄያቸውን ዘመድ ያልመለሰላቸው፣ ጥያቄያቸውን ወገን ያልመለሰላቸው፣ ጥያቄያቸውን ስልጣን ያልመለሰላቸው ልጆች አሉና ጌታ መንፈስ ቅዱስ ለእናንተ ለጥያቄያችሁ መልስ ይሆናችሁ። ታላቁ መልአክ ቅዱስ ሚካኤል በመንገዳችሁ የጠበቃችሁ እንቅፋቱን ያነሳላችሁ በእጆቹ ደግፎ ያነሳችሁ ለመቆማችሁ ብርታት ይሆናችሁ። ታላቁ መልአክ ቅዱስ ሚካኤል በጉባኤያችን አብሮን ይቆም። ጌታ መንፈስ ቅዱስ ከረዳን ካገዘን የአባቶችም ጸሎት ከረዳን በዚህ ዕለት የምንማማርበት የትምህርታችን ርዕስ የሚሆነው ሰናይ ለሰብ ወተአዛዚ ለሕዝብ ወውእቱ ርሁቀ መዓት ወብዛ ምሕረት ሚካኤል ውእቱ። የትምህርታችን መነሻ ሐሳብ አጠር አድርጋችሁ ርዕሱን እንድትይዙና እንድትረዱት ሰናይ ለሰብ ወተአዛዚ ለሕዝብ የሚለውን የትምህርታችን መነሻ ክፍል እናደርጋለን። ጌታ መንፈስ ቅዱስ አብሮን ይቆይ። እስቲ ቃሉን ከኔ ጋራ ሰናይ ለሰብ በሉ፣ ወተአዛዚ ለሕዝብ። ለሰው መልካም፣ እስቲ ወንዶች ብቻ ይበሉ። እስቲ ዛሬ ቆይ እስቲ እናንተ ብቻ በሉ። ለሰው መልካም በሉ፣ ለሕዝብም ታዛዥ። አሁን እህቶቼ እናንተ ተራ ነው። ለሰው መልካም፣ ለሕዝብም ታዛዥ። እስቲ ላስቸግራችሁ ሶስተኛ ጊዜ ሁላችንም በአንድነት እንጠራለን። ለሰው መልካም፣ ለሕዝብም ታዛዥ። ማን ይመስላችኋል? እስቲ ሚካኤል በሉኝ። ወውእቱ ርሁቀ መዓት ወብዛ ምሕረት ሚካኤል ውእቱ። እሱም ከመዓት የራቀ ለምሕረት የሚላክ ታላቁ መልአክ መልአከ ምሕረት ቅዱስ ሚካኤል ነው ይላል። ሚካኤል ለሰው መልካም ነው። መልካም ሰዎችን በሰፈር ፈልጋችሁ ማግኘት ይከብዳችኋል። ደግ ደጉን ፈልጎ ማግኘት ይከብዳችኋል። የኔና የናንተ ጠባቂ መልካም የተባለው ደጉና የዋሁ መልአክ ሚካኤል ነው። አክብሩት ከፍ አድርጋችሁ። ሚካኤል ባለበት ጠላት ዲያብሎስ ከዙሪያችሁ ይሸሻል። ማን ባለበት አልኳችሁ? ሚካኤል ባለበት ጠላት ይሸሻል። ሚካኤል ባለበት ሊያዋርድ የተዘጋጀ ጠላት ይዋረዳል። አሁንም በህይወታችሁ እየፈተናችሁ ያስቸገራችሁን ጥንት ጠላት ዲያብሎስን ይሄ መልአክ ያሳርፍላችሁ። ከህይወታችሁ ከመንገዳችሁ ያርቅላችሁ። እንኳን ሚካኤልን ጠርታችሁ የሚካኤል ስዕሉ ካለበት ዲያብሎስ መቆም አይችልም። ለምን ካላችሁ ጥንቱንም ያዋረደልን ጥንት ጠላታችን ዲያብሎስን ያሳፈረልን ማን ስለሆነ?
ሚካኤል ብላችሁ ጥሩ። ዛሬ በዚህ ጉባኤ ማ ስለሆነ አረ በደንብ ጥሩት። ማ ስለሆነ ወጥተህ እስክትገባ የሚጠብቅ ሚካኤል ነው። እልል ብላችሁ አመስግኑት እግዚአብሔርን። ሚካኤል እሱም የመጀመሪያ ይቅር የሚል ከመዓትም የራቀ ለምህረት የሚላክ መልአክ ነው። በቅዳሴያችን ክፍል ላይ ተውቦ ምህረት ለሚካኤል ወብስራት ለገብርኤል፣ ለሚካኤል ምህረት ተሰጠው ይላል። እስቲ ምህረት ተሰጠው በሉ። የእናንተን ጸሎት ወደ እግዚአብሔር ይዞ ይሄድና ልጆቼን ማርልኝ ብሎ በስላሴ ዙፋን ፊት ለፊት ስላንቺና ስላንተ ኃጢአት፣ ስላንተ ለቅሶ፣ አንተ ስላለህበት ሁኔታ ወደ እግዚአብሔር ጸሎትህን ይዞ ልጆቼ ተጨንቀዋልና ጭንቀታቸውን ፍታ፣ ልጆቼ እያለቀሱ ነውና እንባቸውን ጠረግ እያለ ስላሴን ስለናንተ የሚለምን ደግና የዋህ መልአክ ነው። ስለ ደግነቱ አክብሮት፣ ስለ የዋህነቱ አመስግኖት እና ቅዱስ ሚካኤል በጥንተ ተፈጥሮው ከኢዮር ኃይላት በተባሉ ነገደ መላእክት ላይ ተሹሞ ነበረ። ሳጥናኤል የተባለ መልአክ በካደ ጊዜ እግዚአብሔር ባወቀ፣ አንድም ሳጥናኤል በካደ እግዚአብሔር ፈጣሪ ዓለማት ሆኖ ሳለ እኔ ፈጠርኳችሁ ብሎ ዲያብሎስ እግዚአብሔር ላይ ባመፀና በካደ ጊዜ በትህትናው፣ እስቲ በትህትናው በሉኝ፣ ቀጥሎ በደግነቱ በሉኝ፣ በ99 ነገደ መላእክት ላይ አለቃ ሆኖ ተሽሟል። ትሁት ነው የናንተ አባት ሚካኤል። በትህትናው ይሄ ብቻ አይደለም፣ ቀጥሎ በደግነቱ ይላል። ደግ ነው ሚካኤል። እስቲ ደግ ነው በሉኝ፣ እስቲ በደንብ ደግ ነው ሚካኤል በሉኝ። እኔ ባለፈው ነግሬያቸዋለሁ። ሚካኤልን ስለምወድ እኔ አልደራደርም። ሚካኤል የማይል ሰው ካለ አስወጣለሁ ዛሬ። ሚካኤል አትሉ? ደግ ነው በሉ እስቲ። እስቲ ስለ ደግነቱ በደንብ አክብሩታ። በጣም የሚገርማችሁ ከፍጥረት ከእመቤታችን ከቅድስት ድንግል ማርያም ቀጥሎ እንደ ሚካኤል ያለ ደግ የለም። ከፍጥረት ከእመቤታችን ቀጥሎ እንደ ሚካኤል ያለ የዋህ የለም። ርሩ ነው። ልክ እንደ ሴት ልጅ የሚራራ መልአክ ነው። ይኸው ይገርማችኋል። ሊቁ አባ ጊዮርጊስ ዘጋስጫ ደግነቱን ሲመሰክርለት እንደዚህ አላት። የድንግል ማርያምን ደግነት እስቲ ድንግል ማርያም ደግ ናት በሉኝ። ደግ አይደለች የኛ እናት? የኛ እመቤት ደግ አይደለች ወይ? ወላዲት አምላክ ደግ አይደለችም ወይ? ኧረ ያንቺ ናት፣ ደግ ናት። ድንግል ማርያም ደግ ናት። አው በጣም የሚገርማችሁ አባ ጊዮርጊስ ዘጋስጫ የሚያውቀው የድንግል ማርያም ደግነት ነው። ለምን ካላችሁ እመቤቴ ይላታል አባ ጊዮርጊስ ዘጋስጫ። እስቲ በሏት፣ እስቲ ድገሙና በሏት። ምስጋናሽ በስቶልኝ አምላክ እናት እንደ ምግብ በልቼው እንደ ውሃ ጠጥቼው ብለው ሊቃውንቱ ቅዱሳኑ እንደተመኙ አባ ጊዮርጊስ ዘጋስጫ እንደዚህ ይላል፣ ፍቅርሽን ይላታል። እስቲ በሏት፣ እስቲ ድገሙና በሉልኝ። እንደ ውቅያኖስ እንደ ባህር አብዥልኝ ይላታል። ድንግል ማርያም ፍቅሯን ታብዛላችሁ፣ ፍቅሯን ታብዛላችሁ። የአባ ጊዮርጊስ ዘጋስጫ እናት ድንግል ማርያም ፍቅሯን ታብዛላችሁ። ይገርማችኋል። ፍቅሯን ነው የለመናት። ፍቅርሽ ይብዛልኝ ወገኖቼ። የድንግል ማርያም ፍቅር የበዛለት ምስጋናዋን የሚያመሰግን ጣዕመ ውዳሴዋን ባንደበቱ ፍቅሯ በልቡ የተጻፈለት ሰው በሕይወቱ አንዳች ጉድለት አይገጥመውም። ምክንያቱም ደጓ እናት ድንግል ማርያም ለክፉ አሳልፋ አትሰጠውም። በዘርፋፋ ቀሚሷ ሽፍን ታደርገዋለች። ጠላት ሲመጣበት ድንግል ማርያም በጉያዋ ትሸሽጋለች። ዛሬም ጠላቶቻችሁ እንዳያገኟችሁ ድንግል ማርያም ተሸሽጋችሁ። ይገርማችኋል ወገኖቼ። አባ ጊዮርጊስ ዘጋስጫ የእመቤቴን ፍቅር ጠንቅቆ ያውቀዋል። ደግሞ ከመላእክት ሲመለከት እንደ ሚካኤል ያለ የዋህ እንደ ሚካኤል ያለ ደግ አላየምና እንደዚህ አላት። ወሚካኤል ከማኪርሩ አላት። ሚካኤል እንዳንቺ አዛኝ ነው አላት። ደስ ይበላችሁ። እንደ ድንግል ማርያም ያለ አዛኝ ነው ሚካኤል። ከፍጥረት ቀጥሎ በማማለድ ከማቀጥሎ በማርያም ከፍጥረት ቀጥሎ በሉኝ። ከመላእክት ቀጥሎ በቃ ከፍጥረት አሁን መትሕተ ፈጣሪ መልዕልተ ፍጡራን የምንላት ከፈጣሪ በታች ከፍጡራን በላይ ማናት? እመቤታችን ድንግል ማርያም ናት። ከእመቤታችን ቀጥሎ ካሉ ፍጥረት ግን
ሚካኤል የዋህ ነው። ሚካኤል ደግ ነው። ሚካኤል አዛኝ ነው። አያችሁ እና ከፍጥረት መካከል ከመቤታችን ቀጥሎ እንደ ሚካኤል ያለ ርሩ የለም። ወሚካኤል ከማኪ ርሩ ያላት ለዚህ ነው። በምልጃው በረዳትነቱ የታወቀ መልአክ ነው። አሁንም ሚካኤል በምልጃውና በረዳትነቱ ይድረስላችሁ። ለዚህ ነው መጽሐፍ እንደዚህ ይለዋል፣ መልአከ መክሩ ለልዑል ይለዋል፣ ወስሙ መስተሳይልም ይለዋል። በብሉይ ኪዳን በመከራ ለነበሩ ቅዱሳን ሁሉ ረዳትና አዳኝ ቢሆናቸው መጋቤ ብሉይ ተብሏል። እስራኤልን የመገበ ነው። ነገር ሁሉ ያዳነኝ መልአክ ወንጌል እየሰበኩ በኢትዮጵያ ምድር ላይ ያለውን ዓለማምን ጨለማ ነው፣ ጣዖት ጨለማ ነው፣ ዘረኝነት ጨለማ ነው፣ ጎሰኝነት ጨለማ ነው፣ ጎጠኝነት ጨለማ ነው፣ መንደርተኝነት ጨለማ ነው። ይሄ ሁሉ ጨለማ በኢትዮጵያ ያለውን ጨለማ ለማራቅ የእግዚአብሔርን ቅዱስ ወንጌል እየሰበኩ የማያምኑ ሰዎች በክፋት ቢነሱበት ተክለ ሃይማኖትን በንብ ቀፎ አድርገው ወደ ገደል ቢጨምሩት ተክልዬን ከገደል ውስጥ ቀድሞ ከንብ ቀፎ ውስጥ ያወጣው መልአክ ሚካኤል ነው። የተክልዬም አባት ነው። የተክለ ሃይማኖትም ረዳት ነው ሚካኤል። ያንቺ አባት ጠላት በየትኛውም አቅጣጫ መጥቶ ቴክኒክና ታክቲክ በሚባል በየትኛውም መንገድ ቢመጣባችሁ የሚታደግ መልአክ ሚካኤል ይባላል። እግዚአብሔር ከሁላችን ጋር ይሁን። በጣም የሚገርማችሁ ይሄ መልአክ ቅድም በመነሻው ላይ እንደነገርኳችሁ ሰናይ ለሰብ ወተአዛዚ ለሕዝብ ወውእቱ ርሁቀ መዓት ወብዛ ምሕረት ሚካኤል ወቶ ለሰው መልካም ለሕዝብም ታዛዥ ነው ብያችኋለሁ። ታዛዥነቱን እናያለን። በብሉይ ኪዳን ኢያሱ መስፍኑ ኢያሱን የረዳ መልአክ ነው። መስፍኑ ኢያሱን ያገዘ መልአክ ነው። ማን? አረ ሚካኤል በሉ። ዛሬ መልሰን እንዳንጣላ ባካችሁ ሚካኤል በሉ። ኢያሱን ረድቶታል በሉ። እኔንም ይረዳኛል በሉ። ሕዝበ እስራኤልን የመራ ሊቀ ነቢያት ሙሴ ሲያርፍ እግዚአብሔር እስራኤልን እንዲጠብቅ ከሙሴ ቀጥሎ ለእስራኤል መስፍኑ ኢያሱን አስነስቶላቸው ነበረ። በጣም የሚገርም ነው። እግዚአብሔር ለኢያሱ ሲነግረው ኢያሱ ይሄንን ሕዝብ ለመምራት እንደ ሙሴ ብቃት የለኝም ብሎ ባለ ሰዓት እንዲህ ብሎ እግዚአብሔር ነገረው፣ ከሙሴ ጋር እንደሆንኩ ካንተም ጋር ሆናለሁ አለ። ከሙሴ ጋር የነበረው እግዚአብሔር ካንቺ ጋር ነው። ደስ ይበልሽ። ከሙሴ ጋር የነበረው እግዚአብሔር ከኢያሱ ጋር እንደሆነ ካንተም ጋር ነው። እግዚአብሔር ከኛ ጋር ነው በሉ። እግዚአብሔር ከእናንተ ጋር ከሆነ ጠላት ያስፈራችኋል ወይ? እግዚአብሔር ከእናንተ ጋር ከሆነ ማጣት ያስፈራችኋል ወይ? እግዚአብሔር ከእናንተ ጋር ከሆነ ጨለማ ያስፈራችኋል ወይ? የትኛውም ድቅድቅ ጨለማ እግዚአብሔር ከኛ ጋር ከሆነ እናልፈዋለን። እስቲ እናልፈዋለን በሉ። ምን እንለዋለን? የሚያሳልፍልን ማ ስለሆነ እና የሚገርማችሁ ከሙሴ ጋር እንደሆንኩ ካንተም ጋር እሆናለሁ፣ አልተውህም አልጥልህም አለው። ክብር ለስሙ ይሁን። የማይተው አባት የማይጥል ጌታ ነው እግዚአብሔር። ስለዚህ በዛ ሰዓት ጌልጌላ በተባለ ስፍራ ኢያሱ ቆሞ እያለ የተመዘዘ ሰይፍ ያዘ። ምን አይነት ሰይፍ ያዘ? ንገሩኝ እንጂ ምን አይነት ሰይፍ ያዘ? የተመዘዘ ሰይፍ በእጁ የያዘ መልኩ የልዑላንን መልክ የሚመስል ማንን የሚመስል? ማንን የሚመስል? የልዑላንን መልክ የሚመስል ባጠገቡ ቆሞ ሲመለከት ኢያሱ ፈራና እንደዚህ አለ፣ አንተ ከኛ ወገን ነህ ወይንስ ከጠላት ወገን ነህ ብሎ ጠየቀው ይላል። ከማን ወገን አለው? ንገሩኝ እንጂ። ይሄ ማለት ቅዱሳን አባቶቻችን መንፈስን ይመረምራሉ ማለት ነው። ምን ይመረምራሉ? እመቤታችን ቅድስት ድንግል ማርያም ገብርኤል ሊያበስራት ትጸንሲ ሲላት ምንድን ነው ያላት? ቀዳማዊት ሔዋንን በከንቱ ውዳሴ ከምትኖርበት ገነት በቁልምጫ ቃል ንግሥተ ሰማይ ወምድር ብሎ አታሎ ያስወጣት እኔንም ከቤተ መንግስት እንዲህ ባለ በሽንገላ ቃል ላይ ያስወጣኝ ይሆናል ብላ እውነተኛ መልአክ ከሆነ ቤተ መቅደስ ሄጄ ሰማዋለሁ ብላ
ማይልት ቀዳ ትጸንስ ቢላት ያ መልአክ እውነተኛ መልአክ ስለነበረ ቤተ መቅደስ ውስጥ አገኛት። ይሄ መልአክ ዛሬ ያገኛችሁ እና መንፈስን ሁሉ ይመረምራሉና ምን አደረገ? ኢያሱ ከኛ ወገን ነው ወይስ ከጠላት ወገን ነው አለው። ቅዱሳን መላእክት እንዳሉ ደግሞ ምን አይነት መላእክት አሉ ንገሩኝ እንጂ። አቤት ርኩሳን መናፍስት ደግሞ አሉ። ስለዚህ ይሄንን ሁሉ ይመረምራሉና ከማን ወገን ነው ብሎ ጠየቀው። ኢያሱ እንዲህ አለው እኔ አለው። እስቲ በሉ በእግዚአብሔር ፊት የምቆም የሰራዊቱ አለቃ ነኝ አለው። የማን አለቃ? በማፊት የሚቆም በማፊት የሚቆም ታዲያ የመላእክት የሰራዊት አለቃ የሆነው ስሙ ማን ይባላል? ክብር ለስሙ ይሁን። ሥርዓትን ላስተምር መጥቻለሁ። ከእግዚአብሔር የታዘዝኩኝ ላንተን ላገለግል ልረዳከ የተላኩ መልአክ እኔ ነኝ። የቆምክባት ቦታ የተቀደሰች ናትና ጫማህን አውጣ ብሎ መልአኩ ሥርዓት አስተምሮት ሄዷል። ይሄ ብቻ አይደለም። በዚህ በቅዱስ ሚካኤል ድርሳን ላይ ሁለት ባልና ሚስቶችን እንደረዳቸው ይሄ ታሪክ በተለይም በትዳር ውስጥ ላላችሁ ይሄ መልአክ እንዴት ትዳራችሁ ውስጥ ያለውን ጨለማ እንደሚያርቅ በትዳራችሁ ውስጥ ያለውን መከራና ፈተናው እንዴት እንደሚያርቅላችሁ ደግሞ እንዴት እንደሚያገዛችሁ ትማሩበታላችሁ። ዱራታዎስና ቴዎብስታ የሚባሉ ባልና ሚስቶች ነበሩ። እግዚአብሔርን ይፈራሉ። በስጋው ደሙ ታትመው የሚኖሩ ሁለት ባልና ሚስቶች ናቸው። ማንና ማን? ዱራታዎስና በጣም ይገርማቸዋል። ስጋው ደሙን ይቀበላሉ። አብረው ወደ ቤተ ክርስቲያን መጥተው ስጋው ደሙን ይቀበላሉ። በንስሐ ሕይወት ይመላለሳሉ። ይሄ ብቻ አይደለም። ድርሳኑ ላይ የተመዘገበው በመድኃኔ ዓለም ስም ይዘክራሉ። ወር በገባ በ27 መድኃኔ ዓለምን የሚዘክር ሰው ያለው ክብር አይጸጋው እናቴ አይ ያለው ክብር የዓለሙን መድን የተሰቀለበትን ቀን አስታውሶ ድርሳነ ማያዊውን መልኩን እየደገመ ቀራንዮን እያሰበ ለኔ ብለ ደማ ለኔ ብለ ቆሰልክ እያለ የሚያለቅስ ሰው ያለው ክብር የተለየ ነው። ከመላእክት ይልቅ የመላእክት ሁሉ የሰራዊቱ አለቃ የሆነበት አንደኛው ምስጢር በትህትናው ነው። በምኑ አልኳችሁ? አቤት በትህትናው ነው። ዛሬ ያቆመን እንቅፋቱን ያነሳልን የጠላትን ወጥመድ የበጠሰልን ጉድጓዱን የደፈነልን ጠብቆቱ ፍቅሩ ረዳትነቱ ደርሶናልና እስቲ ይህንን ታላቅ መልአክ ቅዱስ ሚካኤልን ሁላችሁም አክብሩት። ሌላው ይሄ ታላቅ መልአክ በዚህ በላዕላይ ግብጽ ብዙዎቻችሁ ለዚህ ታሪክ እንግዳ አትሆኑም። መጽሐፍ የምታነቡ ቅዱሳን መጽሐፍትን የምታነቡ የኝን አባት ታሪክ ሁላችሁም ታውቃላችሁ። አባ አጋቶን የተባለ 15 ዓመት ድንጋይ ጎርሶ የጸለየ አንድ አባት አለ። በረከቱ ይደርብኝ። ስንት ዓመት አልኩኝ? ምን ጎርሶ አልኩኝ? ድንጋይ ጎርሶ የጸለየ በአንደበቱ ክፉ ላለመናገር ጥርሱ እስከሚረግፍ ድረስ በድንጋይ ጎርስና ጸሎት ያደርጋል፣ ይጸልያል። በጣም የሚገርም ነው። እና ለ15 ዓመት ልበ አምላክ ቅዱስ ዳዊት ሲናገር ስለ ዝምታ ወአርመምኩ ለሰናይ ለበጎ እንኳንም ዝም አልኩ ይላል። ለበጎ በሉ እስቲ እንኳንም ዝም አልኩ። ሰዎች ክፉ ቃል ሲናገሯችሁ አንዳንድ ቀን ችላችሁ ሄዳችኋል። እንባችሁ እየመጣ መልስ ላለመመለስ መድኃኔ ዓለም ትዕግስቱን ስጠን እያላችሁ ወይ እመቤቴ ያስታክሽኝ እረ ታላቁ ሰማዕት እያላችሁ ቅዱስ ሚካኤል ብላችሁ ለምናችሁ ያችን ቀን አሳልፋችሁ የሰደባችሁ ሰው ተጸጽቶ እናንተ ጋር መጥቶ ይቅርታ ሲጠይቃችሁ እናንተ ምን ትላላችሁ? ለበጎ እንኳንም ዝም አልኩ ትላላችሁ። ዝምታ ኃይል አለው የለም? አባቶቻችን በዝምታ ዲያብሎስን ጥለውበታል። ጥንት ጠላት ዲያብሎስን ያሳፈሩበት ትልቁ ኃይል ከጸሎት በላይ ዝምታ። የሰማችሁኝ ነው? ምን አልኩኝ? ዝምታና በዝምታቸው የሚታወቁ አባት ናቸው። እና ይገርማችኋል እኛ አባት አንድ ወር ሙሉ በባዕታቸው ይቀመጡና ከጸሎት የተረፋቸውን ሰዓት ሰሌን ይሰራሉ። ምን ይሰራሉ? ቀጥሎ ደግሞ እንቅብ ይሰራሉ፣ ቁና ይሰራሉ፣ ሰፌድ ይሰፋሉ። እና እንዲህ ያደርጉና ከወሩ በአንድ ቀን ወይንም ደግሞ በሁለት ወር አንድ ጊዜ ወደ ከተማ በእግራቸው ተጉዘው በእጃቸው የሰሩትን ሰሌን ለመሸጥ ይሄዳሉ። ይሸጡና ሰሌኑን የሚገዙት ዱቄትና ዘይት ይገዛሉ። ምንና ምን አልኳችሁ?
ዱቄትና ዘይት ገዝተው ከባታቸው መውጣት የማይችሉ አረጋውያን መነኮሳትን ቂጣ ጋግረው ይመግቧቸዋል። እኛ አባት አያችሁ። እና እኛ አባ ጋቶን አንድ ጊዜ 5 ሰሌኖች ሰርቶ ገበያ ለመሸጥ ሲሄድ በመንገድ ላይ የኔ ቢጤ ተቀምጦ አገኙ። የሰማችሁኝ ነው? እንወደዋለን ብላችሁኛል ይሄን መልአክ አይደል? እስቲ ዛሬ በመልአኩ ስም ምጽዋት የሰጠ አንድ ሰው አይቻለሁ፣ 2 ሰው፣ 3 ሰው፣ 4፣ 5 ሰው። አቤት አቤት ያውቃችኋል ሚካኤል። እስቲ አመስግኑ እስቲ ለእናንተ ለራሳችሁ። እና ቅዱስ ሚካኤል አሁን ምጽዋት ሰጥተና ብላችሁኛል አይደል? በፍቅር ነው የሰጣችሁት። አንድ የቤተ ክርስቲያን ጸሐፊ እንደዚህ ይላል፣ ፍቅር የሌለበት ምጽዋት የዱላ ያክል ነው ይላል። ምን የሌለበት? ፍቅር የሌለበት ምጽዋት የምን ያክል ነው? የዱላ ያክል ነው። እንደዚህም ይላል ደግሞ ፍቅር የሌለበት እንጀራ ሆድን ቢሞላ እንጂ ህሊናን አይሞላም ይላል። ያለ ፍቅር ቢበሉ ያለ ፍቅር ቢጠጡ ይሆናል እንዴ? ያለ ፍቅር የሚሰጡት ገብቷቸው ካልሰጡ ይሆናል እንዴ? ይሆናል? አይሆንም። እና በመንገድ ላይ እኛ አባት ሲያልፉ 5 ሰሌን ይዘው ሊሸጡ ወደ ከተማ ሲወጡ እኛ መንገዳቸው ላይ የኔ ቢጤ ተቀምጦ አንድ ምስኪን ደሃ ስለ መድኃኔዓለም አላቸው። ስለማን አላቸው? አዘኑ። የመድኃኔዓለም ስም ሲጠራብን ኪሳችን ሳንቲም እንኳን ባይኖር ውስጣችን እያዘነ ወይ ካለበት ያድርስ እንለዋለን፣ ወይ እግዚአብሔር ይስጥልኝ። ይሄም ስጦታ ነው አይደል? ዝም ብላችሁ እንዳታልፉ። ስለ መብራን ስትባሉ፣ ስለ ሚካኤል፣ ስለ ገብርኤል፣ ስለ ሰማይቱ ስትባሉ ዝም ብላችሁ አትለፉ። ካላችሁ ስጡ፣ ከሌላችሁ ደግሞ ካለበት ያድርስ በሉት፣ ስጦታ ስለሆነ። እና አባ አዘኑ። ብር የላቸውም፣ ገንዘብ የላቸውም፣ ሳንቲም የላቸውም። ያላቸው በእጃቸው የሰሩት ምንድነው? ሰሌኑ ነውና ልጄ እኔ ብር ስለሌለኝ ሰሌኑን ልስጥህ፣ እዚህ ቁጭ ካልክበት ሸጠ ትጠቀመዋለህ ሲሉት እንጀራ አይደል አልበላው፣ ውሃ አይደል አልጠጣው፣ እኔ የምፈልገው ገንዘብ ነው፣ ምን ያደርግልኛል አላቸው። በራችሁን ለሊት ተንኳክቶ ልክ ጠዋት ቁርስ ልበሉ አካባቢ በራችሁ ላይ ደግሞ እንግዳ ማን ነው በጠዋት የመጣው በላችሁ ስከፍቱ ስለ መብርሃን፣ ስለ መድኃኔዓለም፣ ስለ ቅዱስ ሚካኤል፣ ስለ ቅዱስ ጊዮርጊስ ቢላችሁ ምን ትላላችሁ? ቁራሽ እንጀራ ወጥ አድርጋችሁ እቺን ብላ ብላችሁ ስታመጡለት እንጀራ አይደለም የምፈልገው ገንዘብ ነው ስጡኝ ቢላችሁ ምን ትላላችሁ? እነው የምታረጓትንማ ታውቁታላችሁ እናንተ። ድርግም አድርገን ነው በሩ ምን ዘጋው አይደል? ካልሆነም ደግሞ ምናረጋው ነገር እኔ ያውቃለሁ እናንተም ታውቁታላችሁ። ይሄ ጥጋበኛ እንጀራ በሰጠው ደግሞ ብር ነው ይለኛል እንዴ ደፋር ብለው ዝግት ነው የምናረግበት። በር ላይ መጥቶ ግን ደሃ መጥቶ የለመነ ማን እንደሆነ ምን ታውቃለህ? ሊጎበኝ የመጣ መልአክ ቢሆን በር ትዘጋበታለህ? መድኃኔዓለም ሊባርክሽ መጥቶ በር ላይ ዘግተሽበት እንደሆነስ ምን ታውቂያለሽ? እመቤቴ ደሃ ተመስላ በርሽ ላይ መጣ አንኳክቷ የራበው ሰው መስላ ያንቺን ረሃብ ጥማትሽን ልትቆርጥልሽ የመጣች ድንግል ማርያም ላይ በር ዘግተሽባት እንደሆነ በምን ታውቂያለሽ? ምናልባትስ ያ ሰው እንጀራ ስትሉ ሳንቲም ያላችሁ የማይቋረጥ መድኃኒት ቢኖርበትስ ምን ታውቃላችሁ? መድኃኒት መግዣ ቸግሮት እንደሆነ ምን ታውቃላችሁ? ሰው ልብስ ለብሶ ሲታይ የቸገረው አይመስለንም። የቸገረውን የሚያውቀው ባለቤቱ ነው አይደለም እንዴ? ከኔ ጋር ናችሁ ወይ? የቸገረውን የሚያውቀው ማን ነው? ባለቤቱና እግዚአብሔር ነው። እና የሚገርመው ይሄንን 5 ሰሌን ልስጥክ ምን በል 5ቱን ሰሌን ልስጥ እንጀራ አይደል አልበላው እና እሺ ምን ላደርግልህ የኔ ልጅ? የት ነው የሚሄዱት እርሶ? ገበያ። ምን ሊያደርጉ? ሊሸጡት። እንግዲያውስ ከሸጡት በኋላ ብሩን ይስጡኝ አላቸው። ከዛ ምን አሉ? እሺ እንግዲያውስ ወደ ገበያ አብረን እንሂድና ሸጬ ልስጥህ አሉት። አሁን ይሄ ትዕግስት ይኖራችኋል እናንተ? ጥለነው አንሄድም? ጭራሽ እሱን ገበያ ወስደን ሸጠን ልንሰጠው? ይሄ ትዕግስትማ የለንም። እሺ ብለው እንሂድ ሲሉት ያ ነዳይ ምን አላቸው? እኔ እኮ ቆሜ መሄድ አልችልም አላቸው። ሰውነቴ ሁሉ በቁስል አልቋል፣ ልብስ ሸፍኖልኝ ነው አለ። ልብስ የሸፈነው ማን ያውቃል? በማርያም ንገሩኝ፣ ማን ያውቃል? ደነገጡ። አባ አዘኑና
የኔ ልጅ እንዴት አድርጌ ልውሰድ ታዲያ ሰውነት ቁስል ከሆነ ሲሉት እንደ ሕፃን በጀርባ ይዘሉኝ አላቸው። አሁን ቁስል ያለበትን ሰው በጀርባ እናዝለዋለን አይደለም? በጀርባ ማዘል ይቅርና ቁስል እንዳነበትማ ከነገረን እጁን እንኳን አንጨብጠው። እውነት አስብ ግላፍ አድርገን ሁሉ ምን ተጸየፍ ይመስለኛል። እና እንግዲያውስ በጀርባ ልዘላሉና ፎጣቸውን አወረዱና ሕፃን እንደሚታዘለው በጀርባ ነዳዩን አዘሉት። ወዴት ወሰዱት? እኛ ነዳይና 5ቱን ሰሌን ወስደው ገበያ ሰሌን ከሚሸጥበት ቁጭ አሉ። ያንንም ነዳይ አወረዱና አስቀመጡት። ከ5ቱ አንዱ ተሸጠ። ስንት ቀራቸው? ልክ አንዱ ሲሸጥ ገንዘብ እንዳላቸው ሲያውቅ ምን አላቸው? ስለ መድኃኒዓለም አላቸው። ይሄው ስለ መድኃኒዓለም ብለው የአንዱን ሙሉ ዋጋ ሰጡት። አይበቃውም እንዴ? ምን እየጠበቀ ነው ትላላችሁ አይደል? እሱ 4ቱንም እየጠበቀ ነው። ቀጠለና ደግሞ ሌላ ገዢ መጣና 4ቱንም በአንድ ጊዜ ወሰደ። ስለመቤታችን ስለ ድንግል ማርያም ስለመብራን አላቸው። ታዲያ እሷ ተጠርታ ደግሞ ማን አንጀቱ ይችልና ይሄው ስለመብራን ብሎ የ4ቱንም ሰሌን ብር ሰጠው። አሁን ለአባ ምን ተረፋቸው? የተረፋቸው አለ? የለም። ባዷቸውን ቀሩ። አባ እንዲህ አሉት፣ ልጄ ወደ ገዳም ልመለስ፣ ሩቅ ነው፣ አራዊት እንዳይወጡ ባውሬ እንዳልበላ ልሂድ፣ ቸር ያገናኘን፣ አንተንም እግዚአብሔር ይፈውስ ይማር፣ የአባ እንጦንስ ጸሎት ይፈውስ ብለው ወደ ገዳማቸው ሊመለሱ ሲነሱ ነዳዩ እንዲህ አላቸው፣ የ5 ሰሌን ብር ይዞ ደፋር ከዚህ ነው እንዲያገኘኝ፣ ካገኘኝ ቦታ ሄድና መልሰኝ እንጂ አላቸው። የሰማችሁኝ ነው? እንደው አንተውም ብትሆን እንደ ወንድሜ እንደው በካልቾ እንኳን አትለውም ይሆን? እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ትዕግስቱን ያድለን። እና ልክ ነህ የኔ ልጅ አሉ አባ። ያገኘውማ ከዚህ አይደለም፣ እውነት ብለሃል፣ ካገኘው ቦታ መመለስ ግዴታዬ ነው፣ በል ከጀርባ ይወጣ አሉት። መጽውተውም ተሸክመውም ወዴት ወሰዱት? ንገሩኛ። ወደ ነበረበት ቦታ ደረሱና ልጄ አሉት። ያ በጀርባ ሆኖ መልስ ይሰጣል ነዳዩ። አቤት ከዚህ ቦታ አይደል ያገኘው? አዎ በላው ውረድ ከትከሻ ይደርሳል፣ እኔም ወደ ገዳሜ ልግባ ሲል አልወርድም አላቸው። እንዳመጣለ አልወርድም። የሰማችሁኝ አይደል? ምን አለለም? እንደው ከትከሻችሁ ላይ አልወርድም ብሎ የተጣበቃችሁን ችግር ሚካኤል ያርግፍላችሁ። መድኃኔ ዓለም ከትከሻችሁ ላይ ያለውን ነገር ሁሉ መከራውን ሁሉ ያወርድላችሁ። ይሄ ግን አልወርድም አረ አትወርድም ልጄ? አዎ አልወርድም። እንግዲያውስ እስከምችለው እሸከማለሁ አለ። ማን ይሆን የተሸከመን ወገኖቼ? ማን የተሸከማችሁ? እስከ ሽበት የሚሸከመው ማን ነው? በእናትሽ ቤት በአባትህ ቤት 18 ዓመት ከሞላ በኋላ ውጣ ራስን ቻል ትባላል አይደለ? አስተምሬ ዲግሪ አስዬ ደግሞ አንተን ልቀልብ ነው እንደ ውጣ ትባላለህ። እስከ ሽበት የሚሸከመን ማ ብቻ ነው? ክብር ለሰራዊት ጌታ ለእግዚአብሔር ይሁን። እሱ ብቻ ነው የሚሸከመን። ከናስቸጋሪው ጸባያችን የሚሸከመን እሱ ነው። እና እንግዲያውስ ልሸከም አሉትና አባ ጸሎታቸውን እየጸለዩ ምናቸውን እየጸለዩ ጸሎተ ማርያም እያደረሱ ነዳዩን እንደተሸከሙ ረጅም ሰዓት ቆሙ። ከሆነ ሰዓት በኋላ ትከሻቸው ላይ ያለው የት እንደገባ አላወቁም። ብቻ ተነስቶ ቀለላቸው። እንዴ ሲወርድ አላየሁት ቤት በኩል ወርዶ ነው ብለው ዞር ቢሉ አጡት። በጀርባ ቢሄዱ ወደፊት ለፊት ዞር ሲሉ ከጀርባ የነበረው ከፊት ቀድሞ ክንፎቹን ዘርግቶ ለካስ የተሸከሙት ሚካኤልን ነበረ። ክንፎቹን ዘርግቷል። አባ አጋቶን አላቸው እውነተኛ ትዕግስት፣ እውነተኛ ስጦታ፣ እውነተኛ ምጽዋት፣ እውነተኛ ልመና፣ እውነተኛ ተጋድሎ፣ እውነተኛ አባት ሆነ ተገኝተሃል። እኔ እግዚአብሔር ወደ አንተ የላከኝ በተጋድሎህ ላጸና እስከ መጨረሻ ድረስ ላበረታ የተላኩኝ ሰናይ ለሰብ ወታዛዚ ለሕዝብ ወውእቱ ርሁቀ መዓት ወብዛ ምሕረት ሚካኤል ውእቱ። አዎ
ለሰው ሁሉ መልካም የሆንኩት ለሕዝብም ታዛዥ የሆንኩት አንተን ልታዘዝ እግዚአብሔር ላንተ አዞ የላከኝ የሰራዊቱ አለቃ ሚካኤል ነኝ፣ ደስ ይበልህ አለው። ሚካኤል ነኝ አለው። ምጽዋቱን ቢከለክለው ሚካኤልን ያጣው ነበረ። አላዝልም አልሸከምም ቢለው ቁስል ያለብህ ብሎ ቢንቀው ማንን ሊያጣው ነበረ? ማንን ሊያጣው ነበረ? የአባ ቢሾይም ታሪክ ይሄ ነው። አባ ቢሾይ ከ1000 መነኮሳት መካከል ክርስቶስ ይገለጥላቸው ነበረ። መድኃኔዓለም ይገለጥላችሁ። ማን ይገለጥላቸው ነበረ? ክርስቶስ ይገለጣል። ሲገለጥላቸው የተወጋው ጎኑን ችንካሩን እያሳየ ይገለጥላቸዋል። አንድ ቀን አባ እንዲህ ያሉ ለመነኮሳቱ ተሰብስበው ያሉ ለኔ እኮ ክርስቶስ ይገለጥልኛል አላቸው። ማን ይገለጥልኛል? ላንተ እንዴት ይገለጥልሃል? እኛ 40 ዓመት 50 ዓመት ባት ዘግተን ባጽኖ ባትኖረን ትላንት የመጣው አንተ እንዴት ይገለጥልሃል ይሉታል። ግን እሱ ምን ይላል? አይ ይገለጥልኛል። ሁሉ ጊዜ ወደ ባቴ ስገባ ችንካሩን ያሳየኛል፣ የተወጋው ጎኑን ያሳየኛል። ሰላም ላንተ ይሁን ብሎ አረጋግቶኝ ሰላሙን አሳድሮብኝ ይሄዳል መድኃኔዓለም እያለ ይነግራቸዋል። አንድ ቀን እንዲህ አሉ። እየሰማችሁኝ ነው? መነኮሳቱ ተሰበሰቡና አባን እንዲህ ብለው ነገሩት። መድኃኔዓለም ሲገለጥልህ አሉ። እስቲ በሉ ማታ ላይ በአት ውስጥ መድኃኔዓለም ሲመጣ ወዳንተ እንዲህ ብለህ ንገርልን፣ ለወንድሞቼም ተገለጥላቸው ብለህ ለምንልን አሉ። ለማን? ለወንድሞቼም ሊያዩክ ይፈልጋሉ፣ ይናፍቀዋል። ዓለምን የጠሉት ከዓለም የወጡት የመነኑት ስለ ፍቅር ነውና ሊያዩክ ስለሚፈልጉ ለወንድሞቼ ምን በልላቸው ተገለጥላቸው ብለህ ንገርልን አሉት። አባ ቢሾይ በአቱ ላይ ተንበርክኮ እየጸለየ ያለ በተለመደው ሰዓት ማን መጣ? መድኃኔዓለም መጣ። ከዛ እንዲህ አለው፣ ሰላም ላንተ ይሁን ሲለው መድኃኔዓለም የኔ ጌታ ያለ ዛሬም ጥያቄ ጠይቄ ካላቅም ወንድሞቼ አንተ እንደምትገለጥልኝ ብነግራቸው መልእክት ልከውኛል፣ እባክህ ለወንድሞቼም ተገለጥላቸው አለ። ለማን? ለወንድሞቼም ተገለጥላቸው አለ። እንግዲያውስ ነገ በ6 ሰዓት በስንት ሰዓት? ነገ በ6 ሰዓት እስቲ በሉ። የእናንተን ነገር መድኃኔዓለም በ6 ሰዓት ነገ ይገለጥላችኋ። ነገ የሚስተካከል ነገር ይኖራል። ማን የሚያስተካክለው? ነገ የሚፈታ ነገር ይኖራል። ማን የሚፈታው? ነገ በ6 ሰዓት በተራራው ላይ ማንም መነኮስ እንዳይቀር በ6 ሰዓት ኑ እገለጥላችኋለሁ ብለህ ንገራቸው አለው። አባ ደስ ብሎት ላደረ ልክ ሲነጋ መነኮሳቱ ተሰብስበው ያለ ክርስቶስን እኮ ነገርኩላችሁ። ምን አለ? ነገ በ6 ሰዓት በተራራው ላይ እገለጥላችኋለሁ ብሏል ክርስቶስ። እውነትህን ነው? አዎ። ታዲያ 6 ሰዓት ካለንማ አርፍደን ረፍዶብን ሰዓት አሳልፈን እንዳናጣው እያሉ ከሰሙበት ሰዓት ጀምሮ ተራራው ላይ መውጣት ጀመሩ። ማንን ለማየት? በቃ ጉልበት ያለው ቀድሞ ተራራው ላይ ሄደ። አቅማቸው የደከመ 60 ዓመት 50 ዓመት በገዳሙ የጸለዩ አረጋውያን አባቶች ደግሞ ምርኩዛቸውን ይዘው ቀስ እያሉ የኔ ጌታ ዛሬ ሳላይህ እንዳታመልጠኝ እያሉ ማንን ለማየት? እግዚአብሔርን ለማየት ወደ ተራራው መውጣት ሲጀምሩ አንድ አረጋዊ መነኩሴ መውጣት አቅቶት አቅሙ ደክሞ ወገቡ ጎብጦ ከእርጅና ብዛት የደከመ መነኩሴ በር ላይ ተቀምጧል። ተራራው መውጣት አልቻለም። አቅም አንሶ ልጆቼ የምትሮጡት ወዴት ነው? መድኃኔዓለምን ልናይ። እናንተ የምታዩትን መድኃኔዓለም ላየው ፈልጋለሁ፣ ግን አቅም አጣሁኝ። እባካችሁ እጄን ይዛችሁ ደግፋችሁ ተራራው ላይ አውጡኝ። እናንተ ልታዩ የምትፈልጉት መድኃኔዓለምን ሳላየው እንዳልቀር እምቢ እንዳትሉኝ እያለ ለመናቸው። ደግሞ አንተን ስንጎትትህ ከአንተ ጋር ስንጓተት መድኃኔዓለም ያመልጠናል። እኛ ሁላችን ከሚቀርብን አንተ አንዱ ቢቀርብ አይሻልም እያሉ ጥለውት ሄዱ። በመጨረሻ አባ ቢሾይ ደረሰ። አባ ቢሾይ ጋር ሲደርስ ከኔ ጋር ናችሁ? አባ ቢሾይንም የኔ ልጅ ወዴት እየሄድክ ነው? መድኃኔዓለም ሊገለጥ ነው ለመነኮሳቱ፣ ወደዛው እየሄድኩኝ ነው። እኔማ እሱን ለማየት ነበረ ጓጉቼ የመጣሁት፣ ሁሉም ትቶኝ ሄደ። መድኃኔዓለምን ለማየት አቅም ያለው ቀድሞኝ ወጣ። እኔ ደግሞ አቅሜ ደክሞ ይሄው ተራራው ስር እያለቀስኩ ነኝ። እባክህን ሳላየው እንዳልቀር እጄን ይዘ
ደግፈ ተራራውን አውጣኝ ብሎ ለመነው። አባ ቢሾይ እሺ ና ከጀርባዬ ውጣ አለ። የሰማች ነው። ከዛ እኛን አረጋዊ መነኩሴ በጀርባ ተሸክሞ ጥቂት መራመድ እንደጀመረ ከጀርባው ላይ የነበረው ከላዩ ላይ ተነሳና በደመናው ላይ ከፍ ብሎ ታየው። ለካስ የተሸከመው መድኃኔዓለምን ነው። ማንን ነው አልኳችሁ? መድኃኔዓለምን። አባ ቢሾይ ወዳጄ ቢሾይ ሰላም ላንተ ይሁን፣ እኔ መድኃኔዓለም ነኝ አለ። ወይኔ ጉዴ ጠፋሁኝ፣ የማይገባኝን ተሸክም ያለውና ብሎ ወደቀ። እንዲህ ብሎ መድኃኔዓለም ነገረው፣ ለወንድሞች ሂድና እንዲህ በላቸው፣ እኔ ተገልጬላችሁ ነበረ፣ እናንተ ግን በንቀታችሁ አለፋችሁኝ። በምናችሁ? ደሃውን እንዳትንቁ፣ ሽማግሌውን እንዳትንቁ፣ ታላላቆቹን እንዳትንቁ፣ ልብስ ያደፈበትን እንዳትንቁ። ምናልባት ሚካኤል ቢሆን ምናልባት መድኃኔዓለም ቢሆን መዝጊያን ያንኳኳለ መዝጊያ እንዳትዘጋ፣ ካለህ ስጥ ብላ፣ እንግዳሉን ካለ በርህን ክፈትለት። ማን ያውቃል መድኃኔዓለም እስከሆነ። እግዚአብሔር ከሁላችን ጋር ይሁን። ሰናይ ለሰብ ወተአዛዚ ለሕዝብ ሚካኤል በቸገረን ጊዜ የምንጠራው ዘመዳችን ነው። እስቲ ሁላችሁም እቺን ጠርታችሁ ትምህርቴን እጨርሳለሁ። ሚካኤል በሉ። በቸገረን ጊዜ የምንጠራው ዘመዳችን ነው። ሚካኤል በጨነቀን ጊዜ የምናለቅስበት ጓደኛችን ነው። ሚካኤል በሉ። ባለቀስን ጊዜ የሚያባብለን ወዳጃችን ነው። ሚካኤል በሉ። ሚስጥር የሚካፈልልን ወገናችን ነው። አልጋ ነጠፈልን አስታማሚያችን ነው። ስንወድቅ ያነሳን ነው በሉ። ከእስራት የፈታን ነው በሉ። ጥንት ጠላታችን ዲያብሎስን ረግጦ ቀጥቅጦ ያስገዛልን ሚካኤል ነው። ደስ ይበላችሁ። ለዚህ መልአክ ለቅዱስ ሚካኤል ክብር ስጡ። ሚካኤልን ትወዱታላችሁ አይደል? ሰውየው ከተማው ላይ መከራ ተነሳና ከተማው ሙሉ ታወከች አሉ። እየሰማችሁ ነው? እና በዛ በከተማ ውስጥ በተነሳ ጦርነት ብዙ ሰው ሞተ። በተለይም ያ ሰው በሚኖርበት አካባቢ ብዙ ሰው ተገደለ፣ ብዙ ሰው ሞተ። እንዲህ አሉት፣ ይሄ ነገር አልፎ እየሰማችሁ ነው? አንተ እንዴት አለፍክ አሉት። አሁን እዚህ ውስጥ ብጠይቃችሁ እንዴት አለፍሽ የመከራን ቀን? እንዴት አለፍሽ ችግርን ቀን? እንዴት አለፍሽ የማጣትን ቀን ብልሽ መልሳላችሁ የላችሁም? ማን ስላሳለፋችሁ? ይሄ ሰውዬ ከዛ ከተማ የተረፈ ሰውዬ እንደዚህ ብሎ አለ፣ እንዴት አለፍክ አሉት። አንድዬ ደግፎኝ ያለ። እስቲ በሉ ድጋሚ እናንተ ጠይቃለሁ፣ እናንተ ትመልሳላችሁ። እንዴት አለፋችሁ? አንድዬ ደግፎን በሏ። አማኑኤል ደግፎን በሉ። ክርስቶስ ደግፎን። አሁንም ሌላ ጠያቂ ደግሞ በመንገድ ላይ ሲያልፍ ጠየቃቸው፣ እንዴት አለፍክ አሉት። የሰማችሁ ነው? መልአኩ አሳልፎኝ አለ። እስቲ እናንተ ጠይቃችኋለሁ፣ እንዴት አለፋችሁ? አይሰማም። እንዴት አለፋችሁ? ማን አሳልፏችሁ? አሁንም ጠያቂ መጣና እንዴት አለፍክ ሲሉት በክንፎቹ ጋርዶኝ አለ። እስቲ እናንተ ልጠይቃችሁ፣ እንዴት አለፋችሁ? አሁን ሶስቱንም ቃል ትላላችሁ። አንድዬ ደግፎኝ በሉ፣ መልአኩ አሳልፎኝ፣ በክንፎቹ ጋርዶኝ። እዚህ ደርሳችኋልና አመስግኑት። እግዚአብሔር ስሙ የተመሰገነ ይሁን።